ውይ አቤት ውበት ሀይሚዬ የኔ ቅመም የኔ ውድ እንዴት እንዳማረባት የምር በጣም አምሮባታል። ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ናለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። እንግዲህ ሀይሚዬ ቅመምዬ በዚህ መልኩ እንግዲህ ከች አድርጓታል ማለት ነው። እና ነገ ደግሞ ያው ልደቷ ነው። ነገ ዛሬ ዋዜማ ነው፣ ነገ ልደቷ ነው ትላላችሁ። እና ውዶቼ ምርጦቼ ስትገቡ በላይክ ግቡ፣ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ማለት ነው። እና ሀይሚዬ ቅመምዬ እንግዲህ በዚህ መልኩ የጨረቃ ፋሚሊዎች ከች እያደረጓት ነው ያሉት። እንግዲህ እነሱም እያሰባመሯት ነው። ነገ ነው፣ ነገ 16 ሰኔ 16 እንግዲህ ነገ ነው ማለት ነው። ስለዚህ በዚህ መልኩ እንግዲህ ፏ በትን አድርገው ይዟት መጥተዋል። እና የኔ ወዶች እኔንም ደግሞ እንዳታልፉኝ ማለት ነው። ሰብስክራይብ እያደረጋችሁ በዚያውም እኔንም ደግሞ አበረታቱኝ እሺ የኔ ወዶች፣ ወደ ዱሬ መልሱኝ። እና በዚህ መልኩ እንግዲህ ሀይሚዬ የኔ ቅመም ማለት ነው እንግዲህ በዚህ መልኩ ከች አድርጓታል ማለት ነው። እድሜና ጤና ይስጣችሁ ብያለሁ። የሰምታችኋል። የጨረቃ ፋሚሊዎች ናቸው ብዙዎቻቸው ያው እንደዚህ እያደረጉ ያሉ ማለት ነው። ስለዚህ ይመችሽ እያለሁኝ እና እንግዲህ ኤፍ ትናንትና ደግሞ አይታችኋል ማለት ነው። እነ ቡራን ዊና እንግዲህ ያው ፕሮግራም ነበረ። በጣም ደስ የሚል ነገር ነበረ። ያው ድምቀት መከታችን የኛ ወንድም ማለት ነው። እንግዲህ ቡራ በየሄደበት የታውቃላችሁ፣ አብረሽም እንደዛው ነው። እኔ በጣም ደስ የሚሉኝ ነገር በየቤቱ እየዞሩ የሚያበረታቱት ነገር፣ ሰርፕራይዝ ምናምን የሚያደርጉት ነገር እኔ እሱ የምሬን ነው የምላችሁ። በጣም የሚመቹ ልጆች ናቸው። እግዚአብሔርን ትንሽ ትልቅ የማይሉ ማለት ነው። በጣም ነው መወዳቸው እኔ የምር ቡራም አብርሽም ማለት ነው። እና በየቦታው እየሄዱ ሰው ስለሚያበረታቱ ሰርፕራይዝ ምናምን ስለሚያደርጉ የምር በጣም ይለያሉ ብዬ ነው በእኔ በኩል የማስበው። እና የኔ ውዶች የኔ ምርጦች እንግዲህ በዚህ መልኩ ከች ብለዋል ማለት ነው። ይመቻችሁ ብያለሁኝ። እና ሰብስክራይብ አላደረጋችሁ ደግሞ ሰብስክራይብ አድርጉኝ እሺ የኔ ውዶች የኔ ምርጦች።